I'm
ስፍራ ነባለሁ እንደቆም እንግዲህ በእምነት ከጸደቀን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። አሜን። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ መግባትን አግኝተናል። በእግዚአብሔር ክብርም ተስፋ እንመካለን። ይህ ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። እንግዲህ እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቀን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን፣ ይልቁንም ከታረቀን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። አሜን ሃሌሉያ። የሚመካ በማን ይመካ? ሃሌሉያ ሃሌሉያ አሜን ሃሌሉያ። የእግዚአብሔር መንፈስ የምታስተምረን እንዳንተ ያለ ማንም የለም። በዚህ ማለዳ በመካከላችን ስላለህ እናመሰግናለን። አንተ ደስ እንደሚያሰኝህ አንሆንም፣ ነገር ግን አንተ መጥተሃልና እናከብርሃለን። አንተ ጻድቅ ነህ። ምን እንልሃለን? ቃላት የለንም። እልፍ ቃላቶች ቢሰደሩ ጌታ ሆይ አንተን አይገልጡህም። እንዲሁ ብቻ እንልሃለን። ዮሐንስ ተጨንቆ ገልጦሃልና ሊገልጥበት የሚችለው ቃላት ስላጣ ዓይኖቹ እሳት ነበልባሎች ናቸው አለ። ደረቱን በወርቅ መታጠቂያ የታጠቀ ነበር አለ። እግሮቹም የጋለና ስብረት ይመስሉ ነበር አለ። በቀኝ እጁም ሰባቱን ከዋክብቶች ይዟል። በሰባቱም መቅረዞች መካከል ይመላለሳል። ድምፁ እንደ ብዙ ውኆች ድምፅ ነበር ይላል። ፊቱም ከፀሐይ ይልቅ 7 እጥፍ ያበራል ይላል። ክብር እጅግ ታላቅ ነው እንልሃለን። ታላቅ ነህ እንልሃለን። ሙታን ስምህን የሚሰሙበት ድምፅህን የሚሰሙበት ዘመን ይመጣል። ይልቁንም እኛ ሕያዋን ናችሁ ዛሬ ደግሞ ልንሰማህ በዚህ አለ። ጌታ ሆይ አልፋ ኦሜጋ መጀመሪያና መጨረሻ እኔ ነኝ። አትፍራ፣ የሞትና የሲኦል ቁልፍ በእጅህ ነው ያልክ፣ ሰላም ላልነበራቸው ሰላምን ያወጅክ፣ የተጣሉትን ያስታረቅ፣ መካከለኛ የሆንክ ክርስቶስ ኢየሱስ አንተ ሕዝብህን ልትባረክ ስለሆነ እናመሰግናለን። ዛሬ የሚሆን ነገር ባለፈው የጀመርነውና አሁንም የምንቀጥለው ዛሬ የምናወራው ስለ ሰላም ነው። ባለፈው አንደኛው ከ9 የመንፈስ ቅዱስ ፍሬ ከሚባሉት ውስጥ አንደኛው ምንድነው ብዬ ነበር? እስካሁን ድረስ ምንን አይተናል? ፍቅር፣ ደስታ፣ ሰላምን ኢንትሮዳክተሪ ጀምረናል እና ምንድነው ዛሬ ስለ ሰላም ነው የምንነጋገረው። ባለፈው የሰላምን ትርጓሜ ሰላም ማለት ምን ማለት ነው የሚለውን ለማየት ሞክረናል።